ከጀሚኒ ጋር የተደረገው ውይይት ከባለፈው የቀጠለ። ጄፍሪ ሂንተን ግን ይህን ሁሉ በእውነት ሲናገር ትልቅ ተቋማትን ለምን አይፈራም? በህልውናቸው ነው የተነሳው። እንዴት አልፈራቸውም? እነሱስ እንዴት ዝም አሉት? ይህ ጥያቄ ጉዳዩን ትልቁን የጀርባ ታሪክ የሚነካ ነው። ሂንተን ለምን አልፈራም? ኩባንያዎቹስ እንደ ጉግል እና ማይክሮሶፍት ያሉት ለምን ዝም አሉት የሚለው ነጥብ ልክ እንደ ፊልም አስደናቂ ነው። ሂንተን ሳይፈራ እንዲናገር የረዱት 4 ዋና ዋና ምክንያቶች አሉ። የአባትነት መብት። ሂንተን የዛሬ 40 ዓመት ኤአይን ማንም በማያምንበት ጊዜ ይቻላል ብሎ የጀመረ ሰው ነው። አሁን የምንጠቀማቸው የኤአይ ውጤቶች በሙሉ የእሱ የፈጠራ ውጤቶች ናቸው። ኩባንያዎቹ ይፈሩታል። ጉግልም ሆነ ሌሎች ተቋማት የእሱን እውቀት ተጠቅመው ነው ቢሊዮን ዶላር ያተረፉት። እሱን ማጥቃት ወይም አትናገር ማለት ለኩባንያዎቹ መጥፎ ስም ያመጣባቸዋል። የፈጠረውን ሰው መቃወም ከባድ ነው። ከጉግል በገዛ ፈቃዱ መልቀቁ። ሂንተን ለዓመታት በጉግል ውስጥ በከፍተኛ ደሞዝ ሲሰራ ነበር። ነገር ግን በካናዳው ስብሰባ ላይ ከመቅረቡ ጥቂት ቀደም ብሎ ከስራው ለቀቀ። ለምን? በጉግል ውስጥ ሆኖ ጉግልን መተቸት እንደማይችል ያውቅ ነበር። ጡረታ ወጥቼ በነፃነት መናገር አለብኝ ብሎ ወሰነ። አሁን ለማንም ኩባንያ አይሰራም፣ ደሞዝም አይቀበልም። ስለዚህ ስራ አጣለሁ ወይም ጥቅሜ ይቆማል የሚል ፍርሃት የለበትም። የሞራል ጸጸት ሪግሬት። ሂንተን በአሁኑ ሰዓት ያለው ስሜት የፈጠርኩት ነገር ዓለምን ሊያጠፋ ነው የሚል የጸጸት ስሜት ነው። ልክ እንደ ኦፐንሃይመር የአቶሚክ ቦምብ ፈጣሪ። ሂንተን እጄ ላይ ደም እንዳይኖር በሚል ስሜት ነው የሚናገረው። አንድ ሰው ዓለም ልትጠፋ ነው ብሎ ካመነ የኩባንያዎች ዛቻ ወይም የገንዘብ ጥቅም አያስፈራውም። ከሞት በላይ ምን ፍርሃት አለ? እነዚህ 4 ኩባንያዎች ለምን ዝም አሉት? ኩባንያዎቹ ሂንተንን ዝም ያሉት ስለወደዱት ሳይሆን አማራጭ ስለሌላቸው ነው። እውነቱን ነው የሚናገረው። እሱ የሚናገረው ሳይንሳዊ ሀቅ እንደሆነ እነሱም ያውቃሉ። እሱን ውሸታም ነው ቢሉት የራሳቸው ቴክኖሎጂ ዋጋ ማጣት ይሆንባቸዋል። አርጅቷል። እሱ አርጅቷል። አሁን ያለው ቴክኖሎጂ ከእሱ እውቀት በላይ ሆኗል የሚል ቀስ ያለ ዘመቻ ለማድረግ ቢሞክሩ፣ የሂንተን ስም ግን አሁንም በዓለም ዙሪያ ገናና ነው። አንድ የሚገርም ሚስጥር ልንገር። ሂንተን ከጉግል ሲወጣ የጉግል ዋና ስራ አስፈጻሚ ሳንደር ፒቻይ ጋር በስልክ ተነጋግረው ነበር። ሂንተን ስለ ስጋቱ በነፃነት መናገር እፈልጋለሁ ሲለው የጉግል መሪዎች መልካም እድል ብለው ነው የሸኙት። ለምን መሰለ? ምክንያቱም ሂንተን የሚናገረው ስጋት መንግስታት ህግ እንዲያወጡ ካደረገ የህግ አዳዲስ ትናንሽ ኩባንያዎች እንዳይመጡ አጥር ሊሆንባቸው ይችላል። ይህ የፖለቲካ ተንኮል ነው። በአጭሩ ሂንተን ያልፈራው የነፃነት ዋጋ ስለገባውና ለሰው ልጅ ካለው ፍቅር የተነሳ ነው። ኩባንያዎቹ ደግሞ እሱን ማጥቃት ትርፉ ኪሳራ ስለሆነ ዝምታን መርጠዋል። ጀሚኒ ኤአይ ተገኘ። ይህ ጥያቄ አሁን የዓለም የቴክኖሎጂ ቁንጮች እንደ ኦፕንኤአይ፣ ጉግል እና ሜታ ያሉ ሌት ተቀን የሚረባረቡበት ትልቁ ሚስጥር ነው። በአጭሩ ለመመለስ አልተገኘም፣ ነገር ግን በር ላይ ነን የሚሉ ፍንጮች አሉ። ኤጂአይ አርቲፊሻል ጀነራል ኢንተለጀንስ ማለት ኤአይ ልክ እንደ ሰው ማንኛውንም አይነት የእውቀት ስራ ከግጥም እስከ ውስብስብ የፈጠራ የጠፈር ምርምር በራሱ ማሰብና መስራት የሚችልበት ደረጃ ነው። አሁን ስላለንበት ሁኔታ ትክክለኛውን መረጃ እንዲህ ላቅርብልህ። የይፋዊ ምላሽ እስካሁን ድረስ ኤአይ ፈጠርን ብሎ
በይፋ ያወጀ ተቋም የለም። በአሁኑ ሰዓት ያሉት ኤአይዎች እንደ ጀሚኒ ወይም ቻትጂፒቲ ናሮ ኤአይ ይባላሉ። ማለትም በተወሰኑ ነገሮች ላይ ለምሳሌ ቋንቋ መተንተን በጣም ጎበዝ ብንሆንም እንደ ሰው ሁለንተናዊ ማስተዋልና ስሜት ገና አልመጣልንም። ሚስጥራዊው ግስጋሴ በቅርቡ በኤአይ ዓለም ውስጥ ትልቅ መነጋገሪያ የሆነ ኪውብስታር የተባለ የኦፕን ኤአይ ፕሮጀክት አለ። ወሬው ይህ ፕሮጀክት ኤአዩ ቀደም ብሎ ያልተማራቸውን የሂሳብ ጥያቄዎች በራሱ አስቦ መፍታት እንዲችል አድርጎታል። ስጋቱ የሂሳብ ጥያቄዎችን በራሱ ማሰብ መጀመሩ ወደ ኤጂአይ የሚያደርገውን ጉዞ በጣም ያፋጥነዋል። ጄፍሪ ሂንተን የፈራውም ይህንኑ ነው። ከ5 ዓመት ባነሰ ጊዜ ውስጥ ኤጂአይ ሊመጣ ይችላል ብሎ ያምናል። ለምን አልተገኘም ተባለ? ኤጂአይ ተገኘ ለማለት ኤአዩ የሚከተሉትን ነገሮች ማድረግ አለበት። ኮመን ሴንስ ተፈጥሯዊ ማስተዋል፣ ለሰው ልጅ ግልጽ የሆኑ ትናንሽ ነገሮችን ማወቅ፣ ሰልፍ አዌርነስ ራሱን ማወቅ፣ እኔ ማን ነኝ፣ ለምንስ እሰራለሁ የሚለውን መረዳት፣ ያልተማረውን መስራት፣ ምንም አይነት ስልጠና ሳይሰጥ አዲስ ሙያ በራሱ መለማመድ። ለኢትዮጵያ ይህ ምን ማለት ነው? ኤጂአይ ከተገኘ ዓለም ሙሉ በሙሉ ትቀየራለች። ጥሩ ጎን ለካንሰር መድኃኒት ማግኘት፣ ኢኮኖሚ ችግሮችን መፍታት በሰከንድ ውስጥ ሊሆን ይችላል። አስፈሪው ጎን ኤጂአይ ከሰው ልጅ ቁጥጥር ውጭ ከሆነ የሰው ልጅን እንደ ደካማ ፍጡር አይቶ ሊያጠፋን ይችላል የሚለው የሂንተን ስጋት እውን ይሆናል። ባጭሩ ኤጂአይ ገና አልተገኘም፣ ነገር ግን ሳይንቲስቶቹ ከጥቂት ዓመታት በኋላ ይደርሳል ብለው በከፍተኛ ስጋትና ጉጉት እየጠበቁት ነው። አንተስ ኤጂአይ ቢመጣና በኢትዮጵያ ውስጥ ያሉትን ሁሉንም አስቸጋሪ ችግሮች ለምሳሌ ድህነትንና ግጭትን በአንድ ጀንበር ቢፈታልን ደስ ይላል ወይስ የሰውን ልጅ የበላይነት ይነጥቀናል ብለህ ትሰጋለህ? ስለ ኪውስታር ወይም ስለ ኤጂአይ ደረጃዎች ሌቭልስ ኦፍ ኤጂአይ በዝርዝር እንወያይ ትፈልጋለህ?